ቅድም እንዳልኩት በአረብ ሀገር ያላችሁ እህት ወንድሞቻችን እናንተ ሰማዕታት ናችሁ። የቅድስት ቤተክርስቲያናችሁን ትምህርት በቃል ብቻ ሳይሆን በህይወት የምትሰብኩ ስለ እውነት የምትመሰክሩ ሰማዕታቶች ናችሁ። በእውነት የእናንተ አይነቱን እህት ወንድሞቻችን ብርታት እግዚአብሔር አምላክ ለሁላችን ያደለን። የበረሃ አንበሶች ናችሁ። ኦኬ፣ አወጣጣችሁ እንደ ጴጥሮስ ነው። እንደ ጴጥሮስ ተወዳጆች አሳ ለማጥመድ ወጥቶ ነበረ ክርስቶስ ኢየሱስን ያገኘው። እናም ታሪክ ቀያሪ የሆነው መድኃኔዓለም ጴጥሮስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። የብዙዎቻችሁ እህቶቻችን የብዙዎቻችሁ ወንድሞቻችን ከሀገር ቤት አወጣጥ እንጀራን ፍለጋ ነው። ነገር ግን ፍጻሜያችሁ ለክርስትናችሁ መጋደል ሆኖ እየኖራችሁ ያላችሁ እጅግ በጣም ጠንካራ የሆናችሁ እህት ወንድሞቻችን አላችሁ። እናም ኢአማንያን ባሉበት በአረብ ሀገራት ያላችሁ እህት ወንድሞቻችን እናንተ የበረሃ አንበሶቻችን ናችሁ። የበረሃ አንበሶች ናችሁ። እናንተ እንዲህ የምላችሁ እናንተን ለማሞካሸት እናንተን እንድትቆፈሱ ለማድረግ አይደለም ተወዳጆች። እግዚአብሔር በሚያውቀው ትልቁ ሀቅ ነው። ትልቁ ሀቅ አገር ቤት እናንተ ጾታዊ ጥቃት እየደረሰባችሁ በምታመጡት ገንዘብ አገር ቤት ያለው አባታችሁ ያማረ ጋቢ ለብሶ ይወጣል። እናንተ ጾታዊ ጥቃት ደርሶባችሁ የፈላ ውሃ እየተደፋባችሁ ከፎቅ ላይ እየተወረወራችሁ በምታገኙት ገንዘብ አገር ቤት ያለችው እናታችሁ አምሮባት ደምቆባት ኑሯን ታሳልፋለች። ወንድሞቻችሁ እህቶቻችሁ ያማረ ልብስ ለብሰው ይወጣሉ። በእናንተ ደረቶቻቸውን ነፍተው በየከተማው ይመላለሳሉ። ከእናንተ በላይ የበረሃ አንበሳ የለም። እናንተ የበረሃ አንበሶች ናችሁ እና መስቀልን ማድረግ በማይቻልበት ቦታ ላይ በአንገቶቻችሁ ላይ መስቀልን እያደረጋችሁ ስለ ክርስቶስ ኢየሱስ ብላችሁ ብዙ መከራን የምትታገሱ ናችሁ። እግዚአብሔር አምላክ በእውነት በረከተ ሰማዕታትን ለሁላችሁ ያድላችሁ። በርቱልን። በዚህ አጋጣሚ በጣም ነው የምንወዳችሁ እጅግ በጣም። በነገራችን እናንተ ለእኛ የምትሳሱትን ያክል እኛም ለእናንተ እንሳሳላችኋለን እና በዚህ አጋጣሚ አንድ ነገር ማለት ወደድኩኝ። ይኸውን ከዚህ በኋላ የምናገረው ነገር ሁላችሁንም በውጭ ዓለማት ላይ ያላችሁ እህት ወንድሞችን የሚመለከት ነው። ኦኬ፣ በየትኛውም ዓለም ላይ ያለ ወንድሜ፣ ከኢትዮጵያ ውጭ ያለ በየትኛውም ዓለም ያለሽ እህቴ፣ ከኢትዮጵያ ውጭ ያለሽ እህቴ በደንብ አድርጋችሁ አዳምጡ። ለፍታችሁ ሰው የማይወድቅበት ቦታ ወድቃችሁ ያገኛችሁትን ገንዘብ ለማንም ለማታውቁት ዝም ብላችሁ አትበዝብዙት። ፕሊስ እባካችሁ፣ የገንዘብም ግፍ አለው። ተወዳጅ ወንድሜ፣ አንተ በውጭ ዓለም ኖረ ገና ለገና የሆነችን ሴት ከተወሰኑ ቀናቶች፣ ከተወሰኑ ወራቶች፣ ከተወሰኑ ጊዜያቶች በኋላ አገባታለሁ በሚል ተልካሻ ምክንያት የት ወጥታ የት እንደምትገባ ለማታውቃት ሴት ዝም ብለህ ገንዘብን አትገፍግፍ እባክህ ወንድሜ። በቤት እህት ካለች በመጀመሪያ እህትን እርዳ። በቤት እናት ካለች በመጀመሪያ የእናትን መቀነቷን አስፈታና ያማረ ሸማ ልብሳት በመጀመሪያ። ከዛ በኋላ ሌላው ይደርሳል። የእናት ምርቃት ፈራ እግዚአብሔር ያላትን ሴት እንድታገኝ ይረዳሃል። የእህቶች ፈገግታ እግዚአብሔርን የምትፈራ ለአንተ የምትታመን ሴትን እንድታገኝ እንደ ምርቃት ሆኖ ያገለግልሃል። እና በመጀመሪያ ቤት ያለውን ቀዳዳ ድፈን። በቤታችሁ ቀዳዳችሁን ሳትደፍኑ ዘላችሁ ገንዘባችሁን ለባዳ የምትገፈግፉ ሰዎች ወዳችሁ ከተደፋችሁ ሲረግጧችሁ አይክፋችሁ ብቻ ነው ማለት ነው። በቃ ማለት ይሁን ያለው ያ ስለሆነ ማለት ነው። እባካችሁን እንዴ ይሄ የስልኩ ዓለም በጣም ለመሰካከስ ያመቻል። በነገራችን ላይ ይሄ ገዳማትን እንኳን ዞር ብላ አይታ ማታቅ ሴት እጅግ በጣም ገዳማትን ዞራ እንደምትሰለም አድርጋ ራሷን ቀርጻ ትነግራለች። ምንም ሌላውን የእግዚአብሔርን ተመርጣጣ ሰውዬ እንዲህ አይነት በቃ ተልካሻ የሆኑ ነገሮች በአጠቃላይ ሰምተህ ታምናለህ። ከዛ በኋላ ገንዘብን ገፍግፈ አገር ቤት ትመጣና ወይ ከገንዘብ አትሆን፣ ወይ ከቤተሰቦች አትሆን፣ ወይ ከትዳር አትሆን። በተመሳሳይ በውጭ ዓለም ያለሽ እህቴ መልካም ትዳርን የምታገኙ ውድ የሆኑ ገንዘቦችን ለሆነ ሰው ስለላክሽ አይደለም። ብሊስ ተረጋጉ ባካችሁ። የሆነ መልካም የሆነን የጣፈጠን ትዳር የምታገኙት እጅግ በጣም ኤክስፔንሲቭ የሆኑ ነገሮችን ለሆነ ግለሰብ ስለላካችሁ አይደለም። ትንሽ አረጋጉት ባካችሁ። እንደውም በትክክለኛ ሰው ልክ እንደ ወርቅ በእሳት ውስጥ ተፈትኖ ማለፍ አለበት።
ትክክለኛ የእናንተ ወዳጅ እንደ ምስጥ እናንተን የሚመጠምጥ ሳይሆን ከወጪ ቀሪ መጎዳታችሁን ኦኬ መክሰራችሁን ሁሉ ሊያይ ሊመለከት የሚችል ሰው ነው ትክክለኛ ወዳጅ ማለት እንጂ ዝም ብላችሁ በተለይ እህቶች እባካችሁን በቃ መልካም ትዳር የሚገኘው በጸሎት ነው። እዛ ሰው ላይ የምታወጡትን ገንዘብ እስቲ ለቤተክርስቲያን አስራት አድርጉት። ለካህን ሲሆን ለምን ተሳሳላችሁ? እውነቴን ነው። ለቤተክርስቲያን ሄዳችሁ ለቤተክርስቲያን አውጡት። አጠገባችሁ ላለ ቤተክርስቲያን አንዳንድ ጊዜ አሳሱ። መሳሳት በነገራችን ላይ ተፈጥሯችን ነው ይመስለኛል። አንዳንድ ጊዜ ውድ የሆነ ሆቴል ምናምን ገብታችሁ የምታውቁ ከሆነ ሰዎች በጣም በሚገርም ሁኔታ ውድ የሆነ ሌክዠሪ የሆነ ሆቴል ይገቡና ለተሰናገዱበት መስተንግዶ እጅግ በጣም ውድ የሆነን ቲፕ ሰጥ ይወጣል። ከዛ ሆቴል ሲወጡ ግን በጀርባዋ ሌላ ህፃን፣ በእጇም ሌላ ህፃን፣ በሆዷም አርግዛ ያለች አንዲት ሴት እጇን ዘርግታ ስትለምናችሁ 100 ብር እንኳን መስጠት የሚያሳሳቸው ሰዎች አሉ። እንደዛ ነው ተወዳጆች፣ እንደዛ ነው ባካችሁ። በቃ መስጠት ያለብንን ነገር ለማን እንደሆነ እንወቅ። ልክ እንደኔ አሁን ልክ እኔ እንደምታየው ነጠላ ስለለበስን ኦኬ አገልጋዮች የምንባል በአጠቃላይ ነጠላ ስለለበስን የሆነ ድምጻችን ስላማረ ስንዘምር እንደው አለረለ ድምጽ መረዋ ስለሆነ እንደው ድምጻችን ስለተሰረቀረቀ እንደው አለረለ እንደው ስናወራም እጅግ በጣም ቁም ነገረኛ ስለመሰልን ብቻ ጤናማ ነን ማለት አይደለም ተወዳጆች። እኔ ስንት ጎዶሎ አለብኝ መሰላችሁ። እዚህ ጋር ቆሜ ግን የምናገረው የማሰምረው ግን ክርስቲያኖች ጎዶሎ ተደፍኖልኝ አይደለም፣ ጎዶሎን የሚሞላ አምላክ እንዳለኝ ግን ስለማመን ነው። እና የሞላልኝን ስለማቅ ለእኔ አንድም አገልግሎት ነው፣ ሁለትም ምስክርነት ነው። እና ሁላችንም ጤናማዎች አይደለንም፣ ሁላችንም ችግር አለብን ጋይስ። እና እባካችሁን አንዳንድ ጊዜ አትቸኩሉ። ቀሚስ ያደረገ ሁሉ ዘማሪ ነው፣ ቀሚስ ያደረገ ሁሉ ሰባኪ ነው ያላችሁ ማን ነው? ዝም ብላችሁ በቃ በውስጥ ሀይ እንዴት ነው ምናምን ሰላም ነው እንዲህ ምናምን ብሎ ለሚጠይቅ ሁሉ ዝም ተብሎ እኮ ገንዘብ አይሰጥም። እባካችሁ ከሰጣችሁ ስንት የተቸገረ ሰው አለ ዙሪያችሁን። በቃ እናንተ አራውንድ ያሉ ነገሮችን ተመልከቱ። የግድ ኢትዮጵያ ድረስ መላክ አይጠበቅባችሁ። ባላችሁበት ሀገር ባላችሁበት ቦታ የእናንተን እርዳታ የሚሻ ብዙ ነፍስ ይኖራል። እና ክርስቲያኖች እባካችሁ አይኖቻችሁን ግለጡ። እናንተ ባላችሁበት ቦታ በጣም ብዙ የእናንተ እርዳታ የሚሹ ሰዎች አሉ። በጣም አፈቀላጤ በሆኑ ሰዎች ተታላችሁ፣ በተለይ ወንድሞችም ጭምር እባካችሁን ገንዘብ ስለወጣችሁ አይደለም መልካም ትዳር የምታገኙት። ኦኬ መልካም ትክክል ልባም የሆነች ሴት በአንተ ልትማረክ የምትችለው በምትወጣው ገንዘብ አይደለም። አይምሰላችሁ። በጣም ብዙ ትዳሮች በነገራችን ላይ ለመፍረሱ ትልቁ ችግሮች በነገራችን ላይ ስጋዊ የሆኑ ኢሾች ናቸው። ስጋ የሆኑ ኢሾች